በአንድ ወቅት አንዲት ትንሽዬ ልጅ በደም ካንሰር ሆስፒታል ውስጥ ተኝታ ደም በአስቸኳይ ስለሚያስፈልጋት ለጋሽ እየተፈላለገላት ነበር። ነገር ግን ከሷ ደም ጋር የሚገጥም ለጋሽ አልተገኘም ነበር። አማራጫቸውን ከጨረሱ በኋላም እንደ መጨረሻ አማራጭ የ6 ዓመት ሕፃን ወንድሟን ሲሞክሩ ደማቸው ተዛማጅነት እንዳለው ያረጋግጣሉ። በደስታም ፈነጠዙ። ዶክተሩና እናትየው ሕፃኑ ልጅ አስቀምጠው የእርሱ ደም ምን ያህል ለእህቱ ሕይወት አስፈላጊ እንደሆነና እንዳትሞትባቸው እንደሚያስፈልጋቸው ያስረዱታል። ሕፃኑም ስለ ሁኔታው በደንብ ማሰብ ፈልጎ ነበርና ትንሽ ጊዜ እንዲሰጡት ይጠይቃቸዋል። ምንም እንኳን የጠበቁት መልስ ባይሆንም ዶክተሩና እናቱ በልጁ ሐሳብ ይስማማሉ። በማግስቱም በእናቱና በዶክተሩ ፊት ሆኖ ለእህቱ የሚያስፈልጋትን ነገር ለመስጠት ዝግጁ እንደሆነ ይነግራቸዋል። ሐኪሞቹም በፍጥነት መንቀሳቀስ ይጀምራሉ። እህቱ የሞት አፋፍ ላይ ነበረችና ምን እየተፈጠረ እንዳለ እንዲረዳ ከእህቱ አጠገብ ያለ አልጋ ላይ ያስተኙትና የደም መውሰድ ሥርዓቱን ይጀምራሉ። የልጅቷ ደም ግባትም በፍጥነት መቀየር ይጀምራል። ቀስ በቀስም ነፍስ መዝራት ትጀምራለች። በዚህም ሁሉም ተደስተዋል። ሕፃኑ ልጅ ግን ወደ ዶክተሩ ዞር ብሎ በዝግታ ከመሞቴ በፊት ምን ያህል ጊዜ ነው ያለኝ ሲል ይጠይቀዋል። አያችሁ፣ ሕፃኑ ልጅ ደሙን በመስጠቱ ሕይወቱን የሚሰጥ መስሎት ነበር። ለዚህም ነበር ለማሰብ ትንሽ ጊዜ ያስፈልጎት የነበረው። አያችሁ፣ በሕይወታችሁ ውስጥ በዚህ የማህበራዊ ሚዲያ ያልሆነውን ሆነን አስመስለን በምንኖርበት ዘመን ከሕፃናት ብዙ ነገር መማር እንችላለን። ያለምንም ቅድመ ሁኔታ መስጠትና መውደድ፣ በምላሹ ምንም ሳንጠብቅ ምን እንደሚመስል ከነሱ መማር እንችላለን። ይህ ሕፃን ልጅ እህቱን ለማዳን የራሱን ሕይወት ለመስጠት ፈቃደኛ ነበር። መቼ ነበር ለመጨረሻ ጊዜ በምላሹ ምንም ነገር ሳትጠብቁ የሆነ ነገር የሰጣችሁት? መቼ ነበር አንድን ሰው በትንሹ ለመርዳት ስትሉ ያላችሁን ነገር ሁሉ ለመስጠት ፈቃደኛ የነበራችሁት?